ከወሎ ከጎጃም የተሰባሰበ ስብጥር አልነበረም። የመጀመሪያዎቹ ናችሁ እናንተ። እንኳን ደስ አላችሁ። እሱ ሆኖ በዚህ ዕለት ለዚህ ስለመጣችሁ ዛሬ የምርቃን መርሃ ግብራችሁ በይፋ በዚህ መልኩ ቅድም የጸሎት መርሃ ግብር በማድረግ መርሃ ግብራችሁ በይፋ ተከፍቷል። ቅድም እንደተባላችሁት አንዳች ምዕራፍ ተሸጋግረን ነው ካለፉት 3 ዓመታት ዛሬ የተገናኘ ነው። አንዳች ምዕራፍ በአዲናዊ አጥር ነበር። በምን የተከለለ? በወንዝ የተከለለ በተራራ የተተገነ አንዳች አጥር ነበር። ይሄው ዛሬ ያ አጥር ያ ህሌናዊ አጥር ተሰብሮ ነው። ይሄው ከሸዋ ከዛ ሀገር ካጸናው ከሰራው አረበኛ ባዩ፣ ከወሎ ዋልካው ምሬ ወዳጆ፣ ከጎጃም አረበኛ አስረስ ማረ ዳምጤና ሌሎች እናንተ ደግሞ ዛሬ ለዚህ ክብር የበቃችሁት ቅድም እንደተነገረው ከጅማ ከወለጋ ከተለያየ ቦታ ከዚህ ከጎጃም ከወሎና ከሸዋ ብቻ አይደለም ተገናኝታችሁ በዚህ ቅድም በተገለጸው ልዩ ክብር ልዩ ለዚህ ለምድሩ ግርማና ሞገስ ባለው ቀጠና ላይ ለምርቃን የበቃ ነው። ለዚህ ሁሉ ክብር ስለበቃችሁ አንድ ለራሳችሁ ሞራል ሶማ ብቻውን ተራራ አይደለም። ልክ መቅደላ ሲባል አንዳች የሆነ ተራራ ብቻ አይደለም። ሶማ ልዩ ቦታ የሚሰጠው አንዳች የሆነ ተራራ ዛፍና ምናምን የተሰባሰበበት ተራራ ያኔ በሽፍቶች የበቀለ ምን የቆሰለ ዋርካ ብቻ አይደለም። መሪዎች በላይ ዘለቀ በወቅቱ ሲመራ በጣም ጥቂት 33 ዓመት ነው የነበረው። 33 ዓመት ሆኖ ያንን 84000 ሰራዊት እንዲመራ ያስቻለው ወደ ራስ በቅነት እንዲበቃ ያስቻለው የምርምር ማዕከል ጭምር ነው ሶማ። ሶማ አንዳች ጥይት የሚተኮስበት ጠላት ድል የሚነሳበት ብቻ አይደለም። የሰው ልጅ ወደ ራስ በቅነት የሚሸጋገርበት አንዳች ልዩ ቦታ ነው። እናንተም ላለፉት 6 ወራት ቀጥ ብላችሁ በሲፈተራ መካከል በድሮን መካከል በጀት መካከል በመድፍ መካከል በዙና ሞርተር መካከል 6 ወር ሙሉ ስትሰለጥኑና አሁን ለበቃችሁበት አሁን ለደረሳችሁበት አካላዊና አእምሯዊ ብቃት ስትበቁ እዚሁ ቦታ ላይ ነውና ይሄን እየሆናችሁ ነው። ለሱ ተዘጋጁ። በቅዠት ዓለም ውስጥ ሆነው ጠፍቷል፣ ዋሻ ነው ያለው፣ ገዳም ተደብቆ ነው ያለው ያሉት ፋኖ እነሆ ዛሬ ይሄው ከ3ቱም እዞች ከምኒልክ እዝ ከቴዎድሮስ እዝ ካሳምነው እዝ ልጆቹን አሰባስቦ መሪዎቹን እንዲሁ ካፋብን 3 የድርጅት አመራሮችና የ3ቱም እዝ አመራሮች የ64ኛ ክፍለ ጦር አመራሮች እንዲህ አሰባስቦ ያ ለአባቶቻችን ለናሳምነው ጽጌ የራቀው ያ የናንተ አፈሙዝ እንዴት ተሰባሰበው አትንኳቸው አንድ ስትነኩ ነው የሚጥሉት የሚባለው ያ ኃይል ለአባቶቻችን ርቆ የነበረው ዛሬ ለነዋርካው ምሬ ወዳጆ ለናረበኛ አስረስ ማረ ዳምጤ ቀርቦ እንዲሁን ተሰባስበን በአደባባይ በይፋ ይህን ሁሉ ኃይል እያስመረቅን እንገኛለን። እንኳን ደስ አላችሁ። አንተስ ማነህና ራሱን የሚጥል ምን ሰው ታገኛለህ? ለፋብን ምክትል ወታደር ያዛዥ አርበኛ ምሬ ወዳጆ ሰላም ወዘ እንደ ጀበና አፈና መራሽ ተኳሹ እኛ ስናውቀው ዝናር በቅፍን ማንደባለቀው በላይ ተረፍ ፋኖ የወደቀ አጎዛ መስሎ የሚተኩሰው የወደቀ አጎዛ መስሎ የሚተኩሰው አባ ኮስትር በኔ አይሰው ያ በላይ ዘለቀ አይሰው አባ ኮስትር በኔ አንተ በላይ ዘለቀ አረ እንደምን አርገህ ተኩሳልፎ አረ እንደምን አርገህ አለ መሃል ይሆን አለቅናለ
ጣሊያን በሬዲዮ ያቤላይ ዝልቅን ሞት የሚለው ማን ነው? አባ ኮስትር በሌን ሞት የሚለው ማን ነው? ኤስ የምቀኛ የጠላት ወይ ነው? ዛሬም ተጎርጓዱ እንደታጠቀ ነው። ፋኖ ፋኖ አረ ፋኖ ፋኖ ምንድነው ከቶ ለምንድነው ፈሪማቶን ሆኖ ይቆረጥ ይመስል ቅጠል ያለፈ አንተ ልለው አንቺም ልለው አስቸገረኛ አስጨነቀኛ ሰው ነገር እንደቁና የሚያመላልሰው አውቃለሁ መራብ መጠማት አውቃለሁ መራብ በጋብል ምክትል ወታደር አርበኛ ብራራጆ ወረሰለ አይሰናም እንጂ እንደመተካት ሻዬ እንዳሆን ድሃን ተሰብሳል ያንዱን መሰለጃው ያንዱን ቀኑ ደርሷል። የድርጅታችን ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እዚህ ይገኛል። እሱም እንዲሁ የዕለቱን መልእክት ያስተላልፍልናል። ወደሱ ነው የምንሄደው። በየደረጃው ያላችሁ የተከበራችሁ የአፋብን ከፍተኛ አመራሮች፣ የዛሬ የምረቃ ፕሮግራም ልዩ የክብር እንግዶች፣ የተከበራችሁ የሚኒሊክ እዝ የስልጠና መምሪያ ኃላፊዎች፣ ደከመን ሰለቸን ሳትሉ ግዳጃችሁን በብቃት ለተወጣችሁ አሰልጣኞች፣ ፀሐይና ብርዱ ረሃብና ጥሙ ዳገት ቁልቁለቱ ሳይሰለቻችሁና ሳትንበረከኩ በቁርጠኝነት ስልጠናችሁን ላጠናቀቃችሁ ለዚህ ክብርም ለበቃችሁ የዛሬ ተመራቂ የኮማንዶ አባላት፣ በዙሪያ ጥበቃ ድርጅታዊ ተልኳችሁን ስትወጡ ለከረማችሁ የሰራዊት አባላትና አመራሮች፣ ይህንን ሰራዊት በመመገብና ምግብ በማብሰል ምግብ በማዘጋጀት ጉልህ ሚና የነበራችሁ እህቶች፣ ወንድሞች ራበን ጠማን በረደን ደከመን ሰለቸን ሳትሉ የከፈላችሁትን ዋጋ ታሪክ ላፍታም የሚዘነጋው አይደለምና በላባችሁና በደማችሁ ደማቅ ታሪክን ለመጻፍ አማራዊ ግዴታችሁንም ለመወጣትና ለዚች የተባረከች ቀን ስላበቃችሁ እንኳን አደረሳችሁ፣ እንኳን ደስ አላችሁ ለማለት እወዳለሁ።